ቢስሚላሂ ራህማን ራሂም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞቼና እህቶቼ አላህ ሱብሓነሁ ወተዓላ ቁርአን ውስጥ ለይለቱል ቀድር የሚል የቁርአን ሱራ ወይንም የቁርአን ምዕራፍ ነቢያችን ላይ አለይሂ ሰላቱ ወሰላም አውርዷል ማለት ነው። ታዲያ ለይለቱል ቀድር የሚል ቃል ማለት ነው አላህ በዚህ ሱራ ውስጥ ሶስት ጊዜ ብቻ ነው የተናገራት። እስቲ ይሄንን ለይለቱል ቀድር የሚል ቃል ፊደል በፊደል እናያት እስቲ። ላም ያ ላም ታ አራት ፊደል፣ አሊፍ ላም ቃፍ ዳል ራ አምስት ፊደል፣ አራት ሲደመር አምስት ይሆናል 9። ታዲያ ለይለቱል ቀድር አላህ ሱብሓነሁ ወተዓላ በዚህ ሱራ ውስጥ 3 ጊዜ ሲናገር 9 ሲባዛ በ3 ይሆናል 27። ስለዚህ ለይለቱል ቀድር ማለት 27ኛ ሌሊት ላይ ነው የሚሆነው ማለት ነው። ወደ ነቢያችን ሐዲስ ስንሄድ ደግሞ ነቢ ሙሐመድ አለይሂ ሰላቱ ወሰላም ለይለቱል ቀድርን 21ኛ ሌሊት፣ 23ኛ ሌሊት፣ 25ኛ ሌሊት፣ 27ኛ ሌሊት፣ 29ኛ ሌሊት እና የመጨረሻው ሌሊት ላይ ፈልጉ አሉ። ወልሐምዱሊላሂ ረቢል